አደገኛ ሱሰኞች ይሄ ወይም እነዚህ አይደሉም። ደንበኛው ሱሰኛ ይሄና እንደዚህ መኪና የሚያጨሱ መኪኖች ናቸው። 3 የመኪና ጭስ አይነቶች አሉ፣ ጥቁር፣ ነጭና ሰማያዊ። እነዚህን የጭስ ከለሮች ካያችሁ መኪናችሁ ችግር ውስጥ ነው ማለት ነው። ጥቁር ጭስ የሚያጨሱ መኪኖች ነዳጅ በከፍተኛ ሁኔታ የሚበሉ ናቸው። ለጥቁር ጭስ መፈጠር እንደ ምክንያት የሚነሱ 4 ወሳኝ ችግሮች አሉ። አንደኛው የዳብራተር መቆሸሽ ወይም ማርጀት ሲሆን መኪናው እንደሚነዳበት አካባቢ ዳብራተራችሁን ቶሎ ብታጸዱ ይመከራል። ሁለተኛው የኢንጀክተር ብልሽት ወይም መቆሸሽ ሲሆን ኢንጀክተር የሚረጨው ነዳጅ ጫፉ በካርበን በመደፈኑ ወይም ሲሎች በመድከማቸው የተነሳ ከሚገባው በላይ ወይም በታች የሆነ ነዳጅ ይረጫል። ይህም ከፍተኛ ጥቁር ጭስ እንዲፈጠር ያደርጋል። ከዚህ ጋር ተያይዞ የነዳጅ ፊልተር፣ የኢንጀክሽን ፓምፕና የፊውል ፕሬሸር ሬጉሌተርን ጤናማነት ማረጋገጥም ተገቢ ነው። ሶስተኛው የማፍና ማፕ ሴንሰሮች መቆሸሽና መበላሸት ነው። እነዚህ ሴንሰሮች ወደ ሞተር የሚገባውን የአየር መጠንና ግፊት የሚለኩ ሲሆኑ ከቆሸሹ ወይም ከተበላሹ ለኢሲዩ የሚደርሰው መረጃ የተዛባ ስለሚሆን የሚረጨው ነዳጅ ይበዛና ለጥቁር ጭስ መፈጠር ምክንያት ይሆናል። ሌላው የጥቁር ጭስ መንስኤ የፒስተን ቀለበቶች ወይም ፋሻ ማርጀት ነው። ፋሻ ሲያረጅ ዘይት ወደ ኮምበሽን ቻምበር አልፎ ይገባል። የገባውም ዘይት ከነዳጅ ጋር ተደባልቆ ወፍራም ጥቁር ጭስ እንዲፈጠር ያደርጋል። ሌሎችም እንደ ኢጂአር ቫልቭ መደፈን፣ የትሮትል ቦዲ መቆሸሽ ያሉት የጥቁር ጭስ መንስኤ ሊሆኑ ይችላሉ። ስለዚህ መኪናችሁ ጥቁር ጭስ የሚያጨስ ከሆነ ከላይ የጠቀስናቸው ምክንያቶች ሊሆኑ ስለሚችሉ በተወደደ ነዳጅ እንዳትከስሩ ወደ ጋራዥ፣ መኪናችሁን ከስርቆት ለመከላከል ደግሞ ወደ አትላንታ ጂፒኤስ በአፋጣኝ መሄድ ይኖርባችኋል። አትላንታ ጂፒኤስ ለደህንነቱ እንተጋለን።